እንዴት ናችሁ? ውድ የተገበራችሁ ፋሚሊዎቻችን እንዴት ናችሁ? ባላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እጀላችሁ የመጣሁት ደስ የሚል ስሜት ነው። የሆነ ጓደኛዬ በቃ ዛሬ ላረጋት ነው። በጥያቄም ከሆነ በምንም ከሆነ ዛሬ ላስተዋውቃችሁ ነው። ምርጥ ጓደኛዬ በጣም ወዳትን በጣም ማከብራትን እንደ እናቴ እንደ እህቴ ማያትን ምርጥ ጓደኛዬ ዛሬ ይዤላችሁ መጥቻለሁ። መካሪዬ በጣም ነው የምወድሽ። በዚህ አጋጣሚ በጣም ነው የማከብርሽ። እንግዲህ በቃ ስሜቴን እሷ ፊት ለፊት ሆኜ እገልጽላታለሁ ማለት ነው። በጣም ነው የምወዳት፣ በጣም ነው የማከብራት፣ በጣም በቃ ምሳሳላት ክፉ እንዳይነካብኝ በጣም የምወዳት ታላቅ ቦታ ደርሳ እኔ በቃ የሆነ ቦታ ላይ እሷ ማየት በጣም ነው የሚያስደስተኝ። እንድትከፋ የማልፈልግ እኔም ደግሞ እሷን በቃ ክፋቴን ማየት አትፈልግም። የምሬን ነው። መወለድ ቋንቋ ነው። በጣም የምወዳት በጣም የምሳሳላት ጓደኛዬ። በዚህ አጋጣሚ ፍቅሬን ልገልጽልሽ፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። የምሬን ነው ስልሽ አንዳንድ ሰው በቃ አለ አይደለ ከምል በላይ በቃ ቦታ የምትሰጡትን ሰዎች መምረጥ ነው ያለባችሁ። ከምን ጓደኛ ሲበዛ ምንም አይደለም። ጓደኛ ይበዛ ይሄም እዚህ ጋር ጎን ያላችሁ አንድ ሰው ለእናንተ ጥቅም ነው። ከምሬን ነው። በጣም የምትሳሱለት የምትወዱ መካሪ በጣም የምትወዱ አንድ ሰው ጎናችሁ ካለ ብርታት ነው የሚሰማችሁ። በተለይ ኢቭን የሰው ሀገር ላይ በጣም በቃ የሰው ሀገር ላይ ሆናችሁ በጣም ብዙ ነገር ነው የሚያጋጥማችሁ፣ ብዙ ችግር ነው የሚደርስባችሁ። ያ ችግርን ከአንድ ሰው አልፎ በሁለት ሰው ብትመካከሩ በጣም የተሻለ ቦታ ነው የምንደርሰው። ከምሬ ነው ብንደማመጥ ማለት ነው። እና ያቺ ጓደኛዬ በቃ ዛሬ ከሷ ጋር ጊዜ ለማሳለፍ ቆርጬ ተነስቻለሁ ማለት ነው። ለምን በተቸገርኩበት ጎኔ መሀሌ ነው ያለችው። የምር አገኛታለሁ፣ ስቸግረኝ እማክራለሁ፣ ብር ስፈልገኝ እቀበላታለሁ። በቃ እኔ እሷም እንደዛ ናት። ስለዚህ የኔ ጓደኛ ምርጥ እህት ምርጥ መካሪዬ በጣም ነው የምወድሽ። ኖሪልኝ ረጅም ዕድሜ ሰጥቶን አንድ ላይ በጣም በቃ ብዙ ነገር እንደምንሰራ ተስፋ አለኝ። የኔ ውድ እህት በዚህ ጓደኛ ስለሆነ ብቻ አይደለም ቦታ የምትሰጡት ማለት በቃ አለ አይደለ የምትሰጡት ቦታ ይለያል። እግዚአብሔርን ያን ነገር ውስጥ አሳልፋ በቃ ምን ልበላችሁ ከኔ ጋር ናት። ናይልኝ እስቲ ውድ እህት ዛሬ በቃ ዛሬ ከአንቺ ጋር ነው ውሌ ማለት ነው። ናይልኝ የኔ እናት መካሪ የኔ ጀግና የኔ በቃ በጣም ደግሞ ጎበዝ ናት ብታው ማለት ነው። አይዞ እምትል ማለት ነው። ከብሬ ነው ብላችሁ እሺ አረ እንዲህ ቀላል ነው። እኔ ስጠበብ ራሱ ቀላል ነው። በቃ ለሷ ሲምፕል ነው። እኔ የሚጨናነቅበት ሁሉ ላይ ለሷ ሲምፕል ሆኖ ነው የሚገኘው። ከብሬ ነው የምላችሁ። እና የኔ እናት የኔ ውድ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ውድ በቃ የኔ ቦታ እሷ ደርሳ ማየት በጣም ነው ደስ የሚለኝ። ስለዚህ እስከ ዘላለም እስከ በቃ የምናረጅ ድረስ ጓደኛችን አይለይም። እኔም አለሁልሽ አለሽልኝ። ምን ያህል ያለሽ ምን ያህል ለኔ ቦታ አለሽ ንገሪኝ። እኔ ብቻ ነው የምወድሽ ወይስ አንቺን እንደኔ በቃ ትወጂኛለሽ? ንገሪኝ እስኪ። እኔ እውነት ለመናገር ሎሚ ማለት ለኔ እህቴ ናት። አብረን የተማርነው አብረን እዚህ ደረጃ ላይ የደረስነው ጊዜም ቢሆን አለያይቶናል፣ ግን ጊዜም ቢሆን ደግሞ አንድ ላይ አምጥቶናል። ይሄው በዚህ ስደት ላይ ተገናኝተናል። እግዚአብሔር ይመስገን። አሁንም ደግሞ መልካምን ነገር እንደምንሰራ መልካምን ነገር እንኳን ራሳችን አገራችን የተሸገሩትን እናቶች፣ እህቶች፣ ወንድሞች፣ አባቶችም እንደምንረዳ አብረን እኔ ተስፋ አለኝ ከሷ ጋራ ማለት ነው። ብዙ ነገርን በስደት ላይ ሆነን ሳንገናኝ ራሱ በስልክ ራሱ ብዙ ነገርን ተጋግዘናል። የፊቱንም ደግሞ አብረን መልካምን ነገር ደስታን ነገር እንደምንሰራ እኔ ተስፋ አለኝ ከእህቴ ላይ። ጓደኛ ብቻ አይደለችም እህቴ ናት። ብዙ ነገር አብሬ አሳልፌያለሁ። የነገንም ደግሞ እግዚአብሔር እንዲሁ በሰላም በደስታ አንድ አድርጎን ቀሪ ዘመናችንን ይባርክልን ነው የምልሽ። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ኑሪልኝ።
አዎ የምር በቃ ከምላችሁ በላይ የምሬ ነው። ብዙ ማለት እኛ መጀመሪያ ራሱ ጓደኛችን እንደቀጠለን ነበረ፣ ግን የሰው ሀገር ላይ እንገናኛለን ብዬ አላስቤ አላቅም። የምሬ ነው የምላችሁና እዚህ ስትገናኙ ብዙ ነገር ነው የምታሳልፉት ማለት ነው። ላስት ታይማችሁን በቃ ከጓደኛችሁ እዚህ ስላለች ከሷ ጋር ነው ብዙ ነገርን የምነጋገረው ማለት ነው። እና የኔ መካሪ እኔ እወድሻለሁ በቃ ማለት ጓደኛ ማለት ጥግ ድረስ ስትኖር ማለት ደስ ይላል። ዛሬ ጓደኝነት የምሬ ነው አንድ ቀን ተገናኝተው በኋላ በቃ ሌላ ሰው ነው የሚሆነው። ግን እኛ ድፍን 3 አመት ድፍን 3 አመት አንድ ላይ ያከበርን ነው። ፈጣሪ የተመሰገነ ይሁን ለዚህ ቀን ያደረሰኝ እግዚአብሔር። የምሬ ነው እግዚአብሔር የተመሰገነ ይሁን። ከዚህ በላይም ደግሞ ሀገር ቤት ገብተን ምርጥ ታይም በቃ የተቸገሩ ጎን ሆነን እንደምንገኝ ተስፋ ነኝ። ከምሬ ነው ብላችሁ እዚህ ብቻ አይደለም እዚህ ወይ ደግሞ ብር ስላለን የሆነ ነገር ደግሞ ጎናችን ስላለ ሳይሆን ሀገር ቤት ገብተን ብዙ ነገር እንደምንሰራ ተስፋ አለኝ። ይሄ ቪዲዮ በቃ የሰው ሀገር ላይ የሰራሁት ማለት ነው እና ሀገር ቤት ገብቼ ደግሞ ምን ያህል እንደምሰራ አልጠራጠርም። የምሬ ነው በቃ ደስ የሚሉ ቪዲዮዎችን እናሳልፋለን። በጣም ምርጥ ታይም እናሳልፋለን። ፈጣሪ ከረዳ ከዚህ በሰላም እንድንገባ በጸሎታችሁ አግዙን፣ አበርቱን። እንግዲህ ያው እንዲህ እያለ ይቀጥላል ማለት ነው። እኛ የሰው ሀገር ላይ ብዙም ማታዩት ነገር ይኖራል። ተመልሶ ደግሞ ከቤትም አለመውጣት ብዙ ሊያስቸግረን ይችላል። ችግራችሁ በቃ ብዙ የተቸገሩት ከኛ በላይ የተቸገሩት ሰዎች አለ። ሆስፒታል የሚተኛ አለ። ከምሬን ነው የምላችሁ እና ለዛ እግዚአብሔርን በጣም ጸልዩ። ፈጣሪ ያግዘናል። ያሰብነው ከእግዚአብሔር ጋር በቃ የሆነ ቦታ ደርሰን ካለ እግዚአብሔር ደግሞ የሚሆነው ነገር የለም። ስለሆነ እናሳ እግዚአብሔር ነው ያገናኘን። ስለዚህ ያው ወዳችኋለሁ፣ አከብራችኋለሁ። ደህና ሁኑልኝ። የዛሬ ቪዲዮዬ ይሄንን ይመስል ነበረ። እንግዲህ ደህና ሁኑልኝ። እስከምንገናኝ ባይ ባይ። ወዳችኋለሁ።